በኔና በባሌ ጉዳይ እንዳትገቢ በቃ ጥገኛ ነሽ አርፈሽ ተጠጊ እኔ ጥገኛ ሳልሆን እንግዳ ነኝ ደግሞ በጣም ነው ናፈከኝ አሚን አሚን እኔም በጣም ወድሻለሁ የኔ እድህት ቁራሌ ደህና ነህ እስኪ ጫማ ዋጋ አውጣላት ይሄን ጫማ ነው ብለሽ ነው ይሄ እኮ አልቋል እንዴ ማናት ቆይ ፍቅር የጎረቤት ልጅ ናት ተሳስታ ነው የገባችው ደግሞ ያምሮ በሽተኛ ናት አንቺ ለምን መጣሽ ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ እንዴት አሁኑኑ ባለቤቴን ይቅርታ ጠይቂያት እኔ ከሷ ማንንም አላስፈልጥም አሁን ይቅርታ ጠይቂያት ብዬሻለሁ ይቅርታ ጠይቂያት ድክም ብሎኝ ስመጣ እርፍ ብለው ባንቺ እንደዚህ ባሊ ሰሞኛል በያልጠበቅኩም ነበር እሱ መልካም ባል ያስብልሻል ይወድሻል ያግዝሻል አንቺ ግን በጣም ጨካኝና ክፉ ሴት ነሽ እሺ ክፉ ልታለቅሽ ነው እንዴ እስካልቅሽ ደስ ይበላል መቼም ቢሆን አላለቅስ መቼም ይሄ ክፉ ስራሽ አንድ ቀን ያስለቅስሻል እሺ ይሄንን እወቂ ልብስሽን በፌስታል አድርጌልሻለሁ እና ፈጠንሽ ከዚህ ትምኛለሽ አንቺ ራስሽ ውጪ ከፈለግሽ አንቺ ስራ ፈት ባለጌ በዚህ ነበር ፊትሽን ማቃጠል እሺ እየው ስለሚሄድ አታስቢ እቁብ እስኪ ደርሰው ነው እየጠበቅ ያለው በየመንገዱ እየዞረ የሰበሰበውን ብር ልትወስጂበት ነው አረግፍሪ ምን ነው አሳዘንሽ እንዴ እኔ ሁሌም በጣም ማዝነው ከእንዳንቺ አይነቱ ባለጌ ላድነው ስላልቻልኩ ብቻ ነው እሺ ያኔ ሁሌ ማታ ማታ ባሌ ቅፍ አድርጌው ያንቺ ቅፋት ነበር መናገረው ቆይ ግን ለምን እኔ ቆይ ምን አደረኩሽ ከዚህ እንድትጠፊ ስለምፈልግ ብቻ የጥላቻና የተንኮል ስር ይበጠሳል እሺ ለቃጣሪና ለሱሰኛ ቦታ የለም ሰው ባላጠፋው ነገር ይጋፋል ባይተዋር ይደረጋል ይመታል ይሰደባል ጠንክሮ ክፋትን ወደ መልካምነት መቀየር ነው በክፉ ሰዎች መሸነፍ ድክመት ነው ለምንሽ ደግ ለመሆን እየሞከርሽ ነው አንቺ ለማይ ንገሪኝ ካንቺ የሚጠበቅ ነው ወይ ገዜ በእናትህ ሽልፈልጋት ትመጣለች ያደራ ልጃችን እኮ ናት የሆነ ነገር ብትሆንስ እንዴ በኋላ ጸጸቱ ይወጣልንም አጭሳ ስጨርስ ትመጣለች እንደዛ ይሻላል ስለዚህ በተደጋጋሚ ጊዜ አንቺ የምትኝን በሰማ ኖሮ ይሄ ሁሉ ነገር ባይመጣ እቺ ልጅ በጊዜ ወደ ቤተሰቦቿ ላካት ለኛ የምትሆን አይደለችም ባህሪዋ እየተቀየረ ነው ስትኝ አንቺ መስማት ነበረብኝ ችግር የለውም የኔ ባል ግዴታ ይኮን እኔ አካባቢውን በደንብ ስለማቀው እኔ ዞር ብዬ ወጣ ብዬ ፈልጋታለሁ እሺ አይ የኔ ባል አንተ ደክሟል ከስራ ደክሞህ ነው የመጣው እኔ ፈልጋታለሁ ችግር የለም ሄዳለሁ እሺ ለምን መጣሽ በቃ ትፈልጊም ከዚህ እጂ እሺ ሄዳለሁ ግን መጀመሪያ እውነቱን ሳልነግረው የትም አልሄድም አመነኝም አላመነኝም መናገር አለብኝ ከሰማሽ ንገሪው እኔ ልታጣላን ትፈልጋለች ብዬ ቀድሜ ነግሬዋለሁ እኔ እግዚአብሔር በሚያውቀው ሰውና ሰው የማጣላት ልምድ የለኝም እባክሽን አትጂ ሱስሽንም አቁሚ ወንድም ይቅርብሽ ትሂድ ተያት አትለምኛት አሁን ሱስሽን የምታቆሚ ከሆነ እሷን ይቅርታ ጠይቀሽ ግቢ እኔ ተይያልኳት ነው ባሰማኝም ያው እየመከርኳት ነበር አመሰግናለሁ በቃ ልብስ ልሰድና ሄዳለሁ ከይቅርታ ሱስ በለጠብሽ እንደዛ ከሆነ ምርጫው አንቺ ነው እሷ ግን ሱሴ ከምተው ከዚህ ቤት በሄድ ይሻለኛል ያለች ነው እኔ ግን እንድትሄድ አልፈልግም ነበር ለምን እንዴ አማኛለህ አጎቴ መቼም ሳጠፋኝ መቼም ቢሆን ይቅርታ ጠይቅ እንደዛ ከሆነ ምርጫው አንቺ ነው ከነሱስሽ ግን እዚህ ልናኖርሽ በፍጹም አንችልም በቃሽ ልብስ ይስጠኝና ልሂድ ኧረ እባክሽን ተይ እህቴ ይቅርብሽ አትሂጂ እኛ ተተሽ ተይ እባክሽን
ሰዓቱ እኮ በጣም እየመሸ ነው። አሁን የት ሄደች ይባላል? የሆነ ወንድ ነው መጥቶ የወሰዳት። ጭራሽ ለዚህም በቅታለች። ወይኔ የት እንደምትሆን ግን አውቃለሁ። እሺ ካወቅሽ ንገሪኝ፣ የት ነው የምትሆነው? እሺ ጀርባህን ማሰጠኝ ከሆነ ልንገርህ። እባክሽ ንገሪኝ። ለዛሬ ካለችበት ላምጣትና በጊዜ በሰላም ወደ ቤተሰቦቿ ልመልሳት እና የት እንደምትሆን ንገሪኝ። መታጠፊያው ጋር ያለው ሆቴል ነው ብዙ ጊዜ ይዛት የሚገባው። ቆይ አንቺ ይሄን ሁሉ ብልግናዋን እያወቅሽ ለምን እስከዛሬ አልነገርሽኝም? ለምን? ሁሌ ሲነግርሽ ጀርባህን እንደሰጠኸኝ ነው። ምን ላድርግ? አሁን ሄጄ ካለችበት አንጠልጥዬ ነው ማመጣት። ስትጨርስ ትመጣ የለ ጭራሽ አንተ ሄደ ልትጣላ ነው እንዴ? ከማን ጋር ነው ደግሞ መጣለሁ? መቼስ አብራት ያለው ሰው ዝም አይልም። እሷ መቼም እንደማታውቀ ነው የምትሆነው። ምንም ይፈጠር ምንም ሄጄ ካለችበት አንጠልጥዬ አምጥቼ ወደ ቤተሰቦቿ ነው መልሳት። ክፍል እኮ ብዙ ነው። በምን ትለየዋለህ? እሱን ለኔ ተይው። አሁን ሄጄ አምጥቼ በሰላም ወደ መጣችበት መልሳታለሁ። እሺ በቃ ቶሎና ቡና ያፈላው ጠብቃለሁ። በዚች ልጅ የተነሳ እኮ ደሜ ፈላ፣ ተንተከተከ። በቃ ካቀሜ በላይ ነው የሆነችው። አይዞ ትለምደዋለህ። ምንም ተረጋጋሁት። ለማንኛውም መጣው። እሺ አታ አይናይም እንዴ ያያት ሄደም ይቅርታው እንደም ስላላየሁ ይቅርታን አፈርፍረ ብለውሽ ደንባራ ደሞ ታፈጣለ እንዴ ሄር ከዚያውን ከፊቴ ጥፋ ይቅርታው ያንተን ይቅርታ አፈርፍረ ብለው ጆዋና ብደውል አታነሽ ምን ሆነሽ ነው በሰላም ምግብ እየሰራሁልክ ነበር ለምን ሳትደውላት መጣ እንዴ ሳትደውል እንዳትመጣ አላልሽም እንዴ ሳይደውልማ እንዴት ይመጣል ይልቀናስ ወደ ጉዳይ የኔ ጀግና በጣም እኮ ነው ያስደሰትከኝ እስር ቤት ውስጥ ራሱ ክብሮ ነበርኩ እና እንዴት እንደምፈራ በጣም ነበር መፈራው እዛ ራሱ የኔ ጎበዝ በሁሉም ነገር ጀግና እኮ ነህ ጀግና ብቻ ሳልሆን የጀግናም ጀግና ነኝ አውቃለሁ እስር ቤት ሆኜ አንድ ጓደኛዬን አንቺ ጋር ልኬው ነበር እሱም አላገኘሽም አንቺም ደግሞ መተሽ አልጠየቅሽኝም እኔ እኮ እስር ቤት በጣም ስለምፈራ ነው የላከው ልጅ ደግሞ እኔን ሳይሆን እህቴን ነበር ያገኛት ያቺ ዘጊ እህትሽ አናዳው ነበር ሰዓት ራሱ እንዴት እንደምደበረኝ አዎ ትንሽ አመል የላትም መልክም ጸባይም ነው የሌላት ብዙዎቹ ጓደኞቼ እኮ ከእስር ቤት ሲወጡ ሚስቶቻቸው አግብተው ነበር የሚጠብቋቸው እኔ ራሱ አንቺ ፍቅረኛ አግብተሽ ምትጠብቂ ነበር የመሰለኝ እኔማ አንተን እየጠበቅኩ ነበር ተፈተህ እስክትመጣልኝ ድረስ ይገርምሻል አንዱ ጓደኛዬ ተፈቱ ከእስር ቤት ሲመጣ ሚስቱ ከሌላ ሰው ጋር ዘና እያለች አገኛት በቃ ምን ልበልሽ መርፌና ክር ሆነው ነው የደረሰባቸው ምን አይነት ባልጊ ናት ባልዬ ናት ከሌላ ወንድ ጋር እሱም በንዴት ገሏት ከእስር ቤት ወደ እስር ቤት ተመለሰልሻለሁ እና በጣም ስቃይ ላይ ነው ልሻለሁ እኔ አንተ አጥቺ የተሰቃየሁትን ስቃይ ራሴን አውቀዋለሁ በጣም ጸዴ ታራሚ ነበር ግን ምን ያረጋል ከእስር ቤት ተፈትቼ መልእክት ላደርስ ሄድ እህቱም ሊቪያ ስቃይ ላይ እንደሆነች ተነገረኝ ወንጀል እንደዚህ ነው ህይወትሽን የሚያመሰቃቀለው በጣም ምርጡ ጓደኛዬ ነበር እሱ ጋር ስመጣ ነበር አንቺን የጠበስኩሽ አንተ ሳትሆን እኔ ነኝ የጠበስኩ እኔ ነኝ የጠበስኩሽ አንቺ ደግሞ እንዴት እኔን ትጠብሻለሽ እኔ ነኝ አንቺ ደግሞ ድርቅ ታያለሽ አንተ ደግሞ አትድረቀው እኔ ነኝ የጠበስኩ
አንተ ራስ ትረሳለህ እኔ ነኝ አንቺ ደግሞ ትረሻለሽ አይደል እንደ ድሮ ነሽ ዋክሽ አንተም እንደዛው ነው ካልተቀየርክ አስቴር በሩን ክፈችልኝ ያልኩሽ እኮ ነው ዝኑዬ ማን ነው ደግሞ አስቴር የጎረቤታችን ልጅ ናት እና እዚህ ያንኳኳ ነው እንደ ጎረቤት ልጅ የሚጣሩ ሰከራምና ቀውስ ሰፈር አይጠፋም በቃ አንተ ተኛ እንዴት ነው መተኛው እንደዚህ በር እየተደበደበ በቃ እኔ ያባረዋለሁ ወይስ ይደክመው ይሄዳል አሰማም እንዴ ምን አይነት ጣጣ ነው አስቴር ወይ የሚበላ ነገር ላምጣልህ እንዴ አው ከመተኛ ባይሆን እሱ ይሻላል አስቴር አስቴር ኧረ በሩን ክፈችልኝ ወይ ጣጣ ሄሎ አስቴር ቤቱን ዘግተሽ የት ሄደሽ ነው ሄሎ ገዜ አገኘኋት እኮ አገኘኋት እኮ የቱ ጋር ነች ሰመት ተጠፊያው ጋር መንገድ ላይ ናት ይዘሽ ጠብቂ በፍጥነት መጣው እና ልታመልጠኝ ስለሆነ ቶሎ ድረስልኝ መጣው እዛ መንገዱ ጋር ወደ ውስጥ ታጠፍና እዛው ጋር ነኝ ይዣታለሁ ልታመልጠኝ ነው ቶሎ በል ሄሎ የቱ ጋር ደረስክልኝ ልታመልጠኝ ነው እየደረስኩ ነው መታጠፊያው ጋር ነው የሮጥኩ እየመጣው ነው በቃ መታጠፊያው ጋር ነኝ በቃ ያዝ አድርገት እንዳታመልጥሽ እሺ በቃ ገዜ ቶሎ ድረስ ልጅቷ እኮ ኃይለኛ ናት በጣም እንትን ያለችኝ ነው መጣው ወይኔ ፍቅር ቤት እኮ ምግብ የሚባል የለም ልሰራ ፈልጌ የለም ስለዚህ ውጭ በልተን እንምጣ የፈለከው ነገር ጋብዛለሁ ከዛ በልተን ጠጥተን እንመለሳለን እሺ ቶሎ
የት ነው ያለችው? ነው ያልሽኝ ቦታ ሲሄድም የለሽም። አሁን የት ነው ያለችው? ገፍትራኝ ደብድበኝ መታኝ ነው ሄደችው። በዛ ላይ ትልቅ ሰውዬው ነው እዛ የመጣችው። እና እዚህ የለችም እያልሽ ነው? አዎ ምን ላድርግ? ገፈተሩኝ፣ ደበደቡኝ። እንደሞ ያለ እድሜዋ ለገንዘብ ብላ እየባለገች ነው። እኔ ቦታው ላይ ቶሎ ነው የደረስኩት። እንዴት ተሻት ትመጫለሽ? ምን ላድርግ? በቃ ገፍትራ ደብድባኝ ነው ሄደችው። የለችም እዚያው? የለችም። እኔ ቶሎ ድረስልኝ ስልክ አልደረስክልኝም። ሰውዬውም ተደርቦ መቶኛል። እኔ ብቻዬን ነኝ፣ እነሱ ሁለት ናቸው። እና አሁን ይዣት አልመጣሁም እያልሽ ነው? አዎ። ወይኔ ናዚ። በቃ አይዞሽ፣ አይዞሽ፣ ተረጋጊ። ምን አይነት ኩፍ ሴት ናት? ምን አይነት ልጅ ናት? እንደዚህ ነኝ በተከባከብኳት እንደዚህ ታደርገኛለች? በቃ ተረጋጋ። ምግብ ልስራልክ። እስካሁን አልሰራሽም እኮ ልሰራልክ ስል ልጅቷ ፈልጊ ስትለኝ እኮ ነው የወጣሁት። ራሴ በላይ ማዝነው ለዛ ለምስኪኑ አጎቴ ነው። ድክመቱ እሷን ማመኑ ብቻ ነው። እሷን ለመባለግ እሱን እንደ ህፃን ልጅ ታሯሩጠዋለች። እኔ ግን አጎቴ ላነቃውና ከሷ ላላቀቀው ይገባል። ለአጎቴ ስል ከሷ ጋር የምጋፈጥበት ጊዜ አሁን ነው። እኔ ያለው በፍጹም እንድትጫወትበት አልፈቅድም።